ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? በእንግሊዝ የመረጃ ሰዓታችን ቼልሲ ነጥብ ጥሏል በተወዳጁ የእንግሊዝ ፕሪሚየር ሊግ በስታምፎርድ ብሪጅ። በእርግጥ በሊድስ ዩናይትድ ነጥብ ሲጥል በዚህ ዓመት ለመጀመሪያ ጊዜ አይደለም፣ ግን ነጥብ የጣለበት መንገድ በጣም አስገራሚ ነው። ፓልመር ወደ ግብ አስቆጣሪነት ተመልሷል። አሁንም ፍጹም ቅጣት ምት ነው። ትላንትና ግን ፍጹም አስገራሚ ኳስ ስቷል። ከፍጹም ቅጣት ምቱ ጎል በጣም ቀላል የሆነ ኳስ ስቷል። ወደ ቤተሰቦቻችን ሊያም ሮዘኔር እንዴት ይህን ኳስ እሱ ሳተው ሲባሉ የሰጡት ምላሽ ለየት ያለ ነው። እሳቸው ታሪካዊ አሰልጣኝ ከመሆንም ያድል የምሽቱ ጨዋታ አግዷቸዋል። ተጨማሪ መረጃ ይዘናል። የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረገውን የሊግ መርሃ ግብር ጨዋታ ነጥብ ጥሏል። ትላንትና አዲስ ክለብ በጥቂት ወራቶች ውስጥ የተረከቡ ክለቡ አሰልጣኞች ውስጥ አንዱ የሆኑት ሊያም ሮዘኔር በፕሪሚየር ሊጉ የመጀመሪያ ነጥባቸውን ጥለዋል። የቼልሲን ግቦች ውድ ቤተሰቦቻችን ዦ ፔድሮ 24ኛው ደቂቃ ላይ በጨዋታ ኮል ፓልመር በፍጹም ቅጣት ምት 58ኛው ደቂቃ ላይ ሲያስቆጠር፣ በሊድስ ዩናይትድ በኩል እንግዲህ ከእረፍት በኋላ 2-0 የሚመራው ቡድናቸውን ሊድሶች ስታምፎርድ ብሪጅ ድረስ ሄደው አንድ ነጥብ እንዲያገኙ ንሚቻ 67ኛው ደቂቃ ላይ በፍጹም ቅጣት ምት ኦካፎር በ73ኛው ደቂቃ በጨዋታ አስቆጥሮ 2-0 የሚመራው ሊድስ 2-2 ጨዋታውን አድርጎት ወጥቷል። በቼልሲ በኩል ነጥባቸው 44 ደረሰ። አምስተኛ ናቸው። ምናልባት ፕሪሚየር ሊጉ ገና ስለሆነ ነው፣ በየሳምንቱ ሊቀያየር ይችላል። ለማንኛውም አሁን ወደ አምስተኛ ናቸው። ሊድስ ዩናይትድ በ30 ነጥብ 15ኛ ነው። አርብ ሃል ሲቲ ከቼልሲ ኤፍኤ ካፕ ጨዋታ አለ። እሁድ በርሚንግሃም ከሊድስ ዩናይትድ ኤፍኤ ካፕ ጨዋታ አለ። እንደሚታወቀው የፊታችን እሁድ ምንም አይነት የፕሪሚየር ሊግ ጨዋታ የለም። ኤፍኤ ካፕ በመደበኛ ፕሪሚየር ሊግ በሚደረግባቸው ቀንና ሰዓቶች እንደሚደረግ በዚሁ ለማስታወስ እንወዳለን። ሊያም ሮዘኔር እንዴት ኮል ፓልመር ያንን ኳስ ሳተ ተብለው ሲጠየቁ ያንን ኳስ 1000 ጊዜ ቢያገኘው 999 ጊዜ ያስቆጥረዋል። እርግጠኛ ነኝ የቀረችዋን አንዷን ግን እነሆ ዛሬ ስቷታል ብለው ተጫዋቾቻቸውን ተከላክለዋል። ስለዚህ ከ1000 አንድ ጊዜ ነው የሚሰታት፣ እሱንም ትላንት ስቷል። የተቀሩትን 999 ጊዜ ቢያገኝ ያስቆጥራል ብለዋል። ለማመን የሚከብድ ኳስ ነው ኮል ፓልመር ትላንትና የሳተው። በእርግጥ ኳሱ የተወሰነ ፍጥነት ሊኖረው ይችላል፣ ግን ከኮል ፓልመር ቴክኒካል ብቃት አንጻር ግብ ጠባቂ የሌለበት መረብ ላይ ኳሷን ደገፍ አድርጎ ለማስቆጠር ይቸገራል ተብሎ አይታሰብም። ግን በእግር ኳስ ውስጥ እንደዚህ ነገሮች ይፈጠራሉ፣ ምንም ጥያቄ የለውም። ያው በታሪክ ውስጥ ከግብ አፍ ላይ የተሳቱ ኳሶች በሚል ቪዲዮዎች ሲሰራጩ አንዷ እንደምትሆን ምንም ጥርጥር የለውም። በጨዋታው ሊያም ሮዘኔር እንግዲህ በጆ ፔድሮ በኩል ደብዳቤ ማደርሰውት ነበረ። አድራሹ ትሮቫ ቻሎባ ነው። ደብዳቤው ግን የቼልሲን ውጤት ያላስጠበቀችም እያሉ በማህበራዊ ትስስር ገጽ እያዞሯት ይገኛሉ። ሊያም ሮዘኔር የመጀመሪያው የቼልሲ አሰልጣኝ መሆን ይችሉ ነበረ። ከካርሎ አንቸሎቲ በኋላ 5 የመጀመሪያ ሊግ ጨዋታቸው እንደለማድረግ የሚችሉበት ነበረ። ግን ትላንትና 2-0 የመሩት ሊድስ 2-2 አድርጎባቸው ጨዋታውን ተቸግረዋል። በቀጣይ ደግሞ በርንሌይን ይገጥማሉ በስታምፎርድ ብሪጅ። ዋትፎርድን 2-0፣ ፓላስን 3-1፣ ዌስትሃምን 3-2፣ ወልቭስን 3-1 ያሸነፉት ሊያም ሮዘኔር ትላንትና በሜዳቸው በሊድስ ዩናይትድ ነጥብ መጣላቸው ግን በጣም አስገራሚ ነው። ያ ብቻ አይደለም፣ የተቆጠረባቸው ግብ እንዳለ ሆኖ የቼልሲ ደጋፊዎችን ያበሳጨው በዚህ ውድድር ዘመን በእንግሊዝ ፕሪሚየር ሊግ እንደ ቼልሲ ከተቀያሪ ተጫዋች ብዙ ግብ የተቆጠረበት ቡድን የለምና ትላንትናም እንግዲህ 8ኛ ግቡን የተቆጠረበት ከተቀያሪ ተጫዋች ብቻና ቼልሲዎች አዲስ ጉልበት ወደ ሜዳ ሲገባ ለመቋቋም እንደሚቸገሩ ማሳያ ተደርጎ ሊወሰድ ይችላል። ሊያም ሮዘኔር ካቻው በኋላ በጨዋታው ዙሪያ ሀሳባቸውን አጋርተዋል። ይሄ ብዙ ነገርን ያሳየ ጨዋታ ነው ብለዋል። ግን እሳቸውን በጣም ያበሳጫቸው ነገር በ5 ደቂቃ 2 ጎል ማስተናገዳችን ፍጹም አበሳጭቶኛል ብለዋል። እሳቸውም በእርግጥ ከ5 ደቂቃ ይልቃል በሁለቱ ግቦች መካከል ያለው ወደ 6 ደቂቃ አካባቢ ነው። እሳቸው በንግግራቸው እንግዲህ 5 ደቂቃ ብለውታል። በ5 ደቂቃ እንደዚህ መፈጠሩ በጣም አስገርሞኛል። በቃ ያቺ 5 ደቂቃ ብቻ ናት ሊድስ ዩናይትድ ጥሩ የነበሩት። የተቀረውን ደቂቃ እኛ ጥሩ ነበርን እና ውጤቱ ፍትሃዊ አይደለም፣ ለእኛ ነበረ ድሉ የሚገባን ብለዋል። ምናልባት እግር ኳስ በየትኛው መንገድ ውለታ የምትከፍል አንድ ቡድን 90 ደቂቃ ሙሉ ለሙሉ
ቆንጆ እግር ኳስ ስለተጫወተ 3 ነጥብ የሚሰጠው አይደለምና ሊያም ሮሳኔር በዛች 5 ደቂቃ ምርጥ ሆነ 2 ግብ አስቆጠሩብን እንጂ ምርጡስ እኛ ነበርን፣ ድሉ ይገባናል ወይ ነጥብ ይገባናል ከዚህ የተሻለ ያሉ ነው። ያው 3 ነጥብ ማለታቸው ነው። እንግዲህ በሀሳብ መስጫ ሳጥናችን ቼልሲ መልከታችሁን አጋሩን። ጥቂት ቆይተን እንድንገናኝ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። ከጥቂት ደቂቆች በኋላ ዳግም እንገናኝ። ሰናይ ቀን